መጅኑን ለይላን ታውቁታላችሁ? ስለ መጅኑኑ ለይላ ሰምታችኋል? መቼም የማያውቀው አለ ብዬ አላስብም። አፍቃሪ ያውቀዋል አይደለ? ሁሉም መጅኑን ለይላ በአረቡ ዓለም የስነ ግጥም ታሪክ ደማቅ ታሪክ ጽፎ ያለፈ ሰው ነው። በፍቅሩ ይታወቃል። ሐኑን ነው። በጣም የሚወዳትን ልጅ በጣም ይከታተላታል። አንድ ጊዜ የሆነ ነገር ተፈጠረ። ይሄ ቀይስ ኢብኑል ሙለዋህ የተባለ ሰው ለይላን ከሩቁ አይቷት አቅሉን ስቷል። ያለበትን አያቅም። እየተከተላት ነው። በመሃል ለካ የሚሰግዱ ሰዎች ነበሩ። ሶላት ሐርመው ኢማም አላቸው፣ ተከታይ አላቸው፣ ቆመዋል። እሱ እነሱን ጭራሽ አላያቸውም። አቋርጧቸው አለፈ። ያው መጨረሻ ተከትሎ የሁሉም መጨረሻው መመለስ ነው። መመለስ አይቀርም። ተመለሰ። ሲመለስ ሰዎቹ ያዙት። አንተ ያማሃል እንዴ? አቋረጥከን እኮ አታይ። እዛ ጋር የዘመናት መልስ መለሰላቸው ቀይስ ኢብኑል ሙለዋህ። አይ እናንተ ሰዎች እኔ ለይላን የምወዳትን ያህል አላህን ብትወዱ ኖሮ እኔ እናንተን እንዳላየኋችሁ እናንተም እኔን አታዩኝም ነበር።